አሁን የሰው ልጅ ከአንድ ሰው ጋር ተስማምቶ ቢኖር መልካም ነው አይደል? መልካም ነው። ከሩታ ጋር የልጁ እናት ነው ከሷ ጋር ተስማምቶ በፍቅር ቢኖር መልካም ነው። ከሷ ጋር ግን እንግዲህ መኖር አልፈለገም። ብቻዬን ነው መኖር የምፈልገው ወይ ደግሞ ከመረጥኩ ሰው ጋር ነው መኖር የምፈልገው አላ እኔ ወንድሜ ነው ከኤርሜላ ጋር ነው መኖር የምፈልገው። ከኤርሜላ ጋር ስነ ስርዓት አቋም ይዞ የሚኖር ከሆነ እሰየው ደግፈዋለሁ። ተረዳኛ። ግን እሱ ዛሬ ከኤርሜላ ጋር ነው ስለው ነገ ከፍቅር ጋር ነው። እንዴት ልደግፈው ትፈልጋለህ? እሺ ጊዜ ወንድሜ ቢሆን ጥፋት ገደል እየገባ አይ ኧረ በርታ ጎበዝ ቀጥል ገደል ውስጥ ግባል ነው የምትፈልገው። እያጠፋ ከሆነ እያጠፋ ነው አለቀ። ልደግፈውም አልችልም። አሁን ከፍቅር ጋር እያደረገው ያለው ነገር እውነታም ይሁን ውሸታም ተንኮልም ይሁን ምንም እውነታ ከሆነ እጅግ በጣም ወንድሜን የበለጠ የሚያስጠላኝ በጣም የምጠላው መንገድ እየፈጠረ ነው ያለው። ገባ? ይሄ ነገር ግን እሱ ላይ ሌላ ነገር ተንኮል ተደርጎ ከሆነ ልክ ነህ፣ ለወንድሜ መቆርቆር አለብኝ። ግን ሩታ ናት ይሄንን ያደረገችው ግን ልል አልችልም። ሩታ ደግሞ ይሄንን አላደረገችም በፍጹም። ከዚህ በላይ ደግሞ ካንተ ጋር ማውራት አልችልም። አሁን ልሄድ ነው ይበቃል መሰለኝ። ይኸውልህ መሄድም ትችላለህ። ሲጀመር ይኸውልህ አሁን ለወንድምህም እንደማጠቅሙም አየኋችሁ። ስለዚህ ይሄን ነበር ማወቅ የምፈልገው። እናመሰግናለን። አንተም ለወንድም አጠቅመም እኛንን ምን ጠቅመው በመጀመሪያ ደረጃ አንድ ነገር ስማኝ። ብትጠቅመው በዚህ ልክ ስለሱ ተንኮል እየሰራችበት ሴራ እየሰራችበት እንደዚህ እየበደለችው ለሱ አታግዝም። አሁንም ወደ ሩታ መመለስ ቢችል ደስተኛ ነኝ ያልከው ነገር ገባኝ። ነገር ሩታ ላይ ምን አይታችኋል? ተንኮል ከዚህ በላይ ምን ተንኮል አለ? አንተ ወደፊት እስኪ ወደ ኋላ መለስ ብለው ያደረጋቻቸው ነገሮች አብርሃም ላይ የተጫወተችው ነገር እሱ አብርሃም ሩታ ላይ ተጫወተ። ምን ተጫወተ? እስኪ እንበለ ምን ያደረጋት ነገር አለ እንዴ? ሄዶ ልጁን አታይም እየተባለ የገዛ ልጁን የተፈቀደበት ልጅ አታይም እየተባለ በዚህ ልክ ምን በደል አለ? ምን ክፋት አለ እንዴ? አብረው ሰላም ለአንድ ሳምንት ሩታ የተበደለችውን አልታየህም? አብርሃም የተበደለው ልክ ነው። በቃ እሺ። አሁን አንተ እኮ እኔ አመሰግናለሁ እኮ በእርግጥ እንደዚህ ቆመ ከኔ ጋር የምትከራከረው እኮ ስለ ወንድሜ ነው። እኔ በጣም የምትገርሙኝ ነገር ለማን አንዳንድ ዙሪያ ያላችሁ ሰንበዴዎች አላችሁ መጣችሁ የምትከራከሩት እኮ ስለ ወንድሜ ነው። አመሰግናለሁ ወንድሜ ነው። ገባ? ለወንድሜ መቆርቆር ደግሞ እጅግ በጣም ደግፋለሁ፣ አመሰግናለሁ። ነገር ግን ሩታም አንድ ሴት ናት አይደል? አንተም እህት አለ እንደ የዚህን አክል እንልፍ ብለህ ሩታ እንዲና ለሄርሜላ እንደምትቆረቆረው ሁላ ለሩታም የሚቆረቆርላት ቤተሰብ አለ። ተረዳኸኝ አይደል? ትክክል። ጥፋት ስታጠፋ ልክ ነው። ጥፋት ለምን ታጠፊያለሽ ብለህ መናገር እኔ ብዙ ጊዜ ለምን ታጠፊያለሽ ብዬ ተቆጥቻትም አኩርፊያትም አውቃለሁ። ጭራሽም ተቀይሬባትም አውቃለሁ። እውነታ ነገር ባላት ነገር ደግሞ ልክ ነሽ እውነታ ነው ብዬ ደግፊያትን ሄጄ አውቃለሁ። ተረዳኸኝ አይደል? አሁን ደግሞ ይሄንን ነገር ተንኮል የሷ ስራ ነው ማለት እኔ ልል አልችልም። አላየሁኝም። ሳላይ ደግሞ ኦኬ አንተ ገና ይሄ ሴራ ገና ምንም አላየህም እኮ የሩታ ሴራ ነው ብለህ ገና አንተ ምንም ነገር ባልተፈጠረበት ወይ ምንም ባላወቅንበት ልደመድም ነው አንተ ፍላጎት። ለምን የራሷ ስራ ነው። ይኸውልህ ከዛ በፊትም እንደምታደርገውም ስለምናቅ ሁሉ ነገር የምታደርገው እሷ ስለሆነች ለዛ ነው የደመደምኩት። ሰማይ እኔ አሁን ምን እንሰማኝ አይደለም። አሁን ከኔ ጋር ቆመ መከራከር ማግባብ አይደለም። ለአስተያየት በጣም አመሰግናለሁ። በቃ በጣም ለወንድሜም ከኔ በለጠ ስለተቆረቆርክለት በጣም አመሰግናለሁ። ሩታንም ደግሞ እዚህና የፈለከው ማለት ትችላለህ። የኔ አንተን ለምን እንደዚህ አሰብካት ወይ ሩታን በእንደዚህ አይነት መንገድ ለምን አሰብክ ማለት አልችልም። መብት ነው፣ የራስ ሐሳብ ነው። ሩታን የሚደግፋት ይደግፋታል፣ የማይደግፋት አይደግፋትም። ገባ? ማንኛውም ሰው ደግሞ ወዳጅ እንዳለው ጠላት አለው። ሁላችንም ቢሆን በዙሪያችን በምንሄድበት መንገድ ወዳጅም ጠላትም አለን። ተረዳኸኝ አይደል? ስለዚህ ሩታን ግን ካሁን በኋላ ሩታ አትበሉ። በቃ ሩታ ከዚህ ነገር እጇ ንጹህ ነው። እሱ ደግሞ እያደረ ይገለጥልሃል። ነገም ታውቀዋለህ። ከዚህ በላይ ማውራት ስለማልችል ይቅርታ። አሁን መሄድ ይችላል። አመሰግናለሁ። በዚህ ልክ ለሩታ አይታችኋል ሲቆረቆር። በዚህ ልክ እዩት ምን እንደሚል። ወደ ሩታ እንዲመለስም እፈልጋለሁ። ከሄርሜላ ጋር ሰላም ሆኖ እያለ ድጋሚ ደግሞ ወደ እሷ እንዲመለስም ይፈልጋል። እሺ ምን አይነት ወንድሞች ናቸው እንዴ? እንዴት ነው ለወንድማቸው የሚያግዙ? እኔ አሁን ግራ ነው የገባኝ። በቃ እንዴት በዚህ ልክ ያስመስላል እንዴ? ወንድም ምን ያደረጋችሁ?